ቲንክ ግሎባሊ አክት ሎካሊ በሚባለው ነገር በጣም እስማማለሁ። በስመ ግሎባላይዜሽን ያየነውን ነገር ሁሉ መሬት ላይ ማሳረፍ ያለብን አይመስለኝም። ሰላም፣ እንዴት አላችሁ የእኔ ቤተሰቦች? ደህና ናችሁ? እንደምታያቸው ነው እንግዲህ የሌላው ዓለም ልጆችና የኛ ቤተሰብ ደግሞ ምን አይነት ልጆችን ነው እያፈራን ያለው የሚለውን እንድታሰምሩበት ስለፈለግኩ ነው እነዚህ ልጆች እያሳየኋቸው ያለውና በጣም ጥላቻ ይታይባቸዋል። እርግጥ ነው የትንሽና የትልቅ መደባደብ፣ መቧጨር፣ መቧገስ ያለ ነው። ድሮውንም ኤሳውና ያዕቆብም እንዲሁ ተገፋፍተው ስለመጡ ይሄ አይደንቀንም። ግን ደግሞ ያየነውን ነገር ሁሉ አፕ ላይ ባናደርግስ? ከዛ ይልቅ በእኛ በእናት በአባቶቻችን አስተዳደግ ውብና ድንቅ አድርገን ብናሳድጋቸውስ? ልክ እንደዚህ ማለት ነው። አያችሁ ምን አይነት መባረክ እንደሆነ፣ ምን አይነት መታደል እንደሆነ። በእውነት መንፈስ ቅዱስ ያደረበት ሕፃን ልክ እንደዚህ ማለት ነው። ይኸው ወንድሙን ይከታተላል፣ ልብሰ ተክህኖን ለብሷል፣ በቤቱ ያጽና ነው የሚባለው። በቃ እንደዚህ አይነት ሰው ነው እኛ የምንፈልገው። እና አልኳችሁ ቲንክ ግሎባሊ አክት ሎካሊ የሚባለው ለዚህ ነው። ከዛ ሲያደግ ደግሞ ልክ እንደዚህ ትልቅ አገልጋይ ይሆንልናል ማለት ነው። እና ወዶች የምልላችሁ ፈልጌ ነው የምናየውን ነገር ሁሉ መሬት ላይ የምናሳርፍ ከሆነ በጣም ከባድ ነው የሚሆነው። ነገ ይችን ሀገር የሚረከበን ራሱ ምናጣ ነው የሚመስለኝ። እኛ እዚሁ ደርሰናል፣ ወደድንም ጠላንም የእድሜያችንን ሩብም ግማሽም ከግማሽ በላይም ኖረናል አይደለ? ዋትስ ኔክስት የሚባለውን ነገር በጣም ይጨንቀኛል ሳስበው ማለት ነው። ሳስበው በጣም ይጨንቀኛል። እናንተን እንደኔ የሚያሳስባችሁ ከሆነ እንደ ርብቃ ልጆች መገፋፋታችን በቅቶ እንደተባረከ በቤቱ እንደጸና በእምነት እንደኖረ ሰው እንድንኖር እላችኋለሁ። መልካም ጊዜ። ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ባይ